ሰላም ሰላም፣ ውድና የተከበራችሁ የበጎ ቤተሰቦች እንዴት ናችሁ? ዛሬም በድጋሚ ወደ እናንተ አንድ ቪዲዮ ላደርስላችሁ መጥቻለሁ። ለቤቴ አዲስ ከሆናችሁ ልክ እንደተለመደው ሰብስክራይብ እና ላይክ፣ ሼር እንዲሁም ሀሳብ አስተያየት ካላችሁ በኮሜንት መስጫው ላይ ቤታችሁ ነው ሀሳባችሁን ማስቀመጥ ትችላላችሁ። እንግዲህ ናታን እና መሲ እንኳን ፍቅሯን ሊቀበላት ማለት ነው። እንኳን ፍቅራቸውን ሊገላለጹ እንኳን የእሷን ፍቅር ሊቀበላት ይቅርና እንግዲህ ደስታ ከረሜላውን በእግር በፈረስ ብሎ ፈልጎ አጥቶ እሷ ጋር ሲመጣ ምን ቢላት ጥሩ ነው? በቃ ከዚህ በኋላ ላገኝ ስላልቻልኩኝ በሰውም አስፈለግኩ ለራሴም ፈለግኩም አላገኘሁም ሲላት ምን አለችው? በማን አስፈለግ? አንተ ለራስሽ ፈለግ። አንተ መፈለግህን ሰብሊ ነግራኛለች። እየፈለክ እንደሆነ ከመፈለግህና ከመጨናነቅ ሳታገኘው እንደቀረህ ሳታገኝ ስትቀር እንዴት ተጨናነቅ? ሰብሊ አግኝታህ ጠይቃህ አውርታህ እንደሆነ አውቃለሁ፣ ነግራኛለች። ግን ደግሞ ለእኔ ደስታ ከረሜላ እንድታገኝልኝ የፈለገልህና እንድታገኝ ያንን ደስታ ከረሜላ ለመፈለግ ያገዘ ሰው ማን ነው ስትለው፣ እሱም ያው እንግዲህ እንደምትታወቀው ቃጭናታ ቃጭል ስላት የዛችን የዱርዬ ስም አትጥራብኝ አላልኩም ወይ ብላ ለተወክሰው ነበርኩ። ትንሽ ነው የቀራት ትንሽ ነው የቀራት። አፍንጫውም ለሰብሮ ነበር። ግን ናታን ደግሞ በእሷ አይጨክን። ምን አለ ፍቅሯን ቢረዳት እህቴ እያለ እህትነት መቼ ጠቀማት? እሱ ፍቅር እኮ ጨልሎ ውርማ ሊያስገባት ነው ልጅቱን። ምንም እየታያት አይደለም። በመጨረሻውን አጠገቤ እንዳትደርስ አላቅም አታቀኝም አለችው። በቃ ካደችው፣ ሸመጠጠች። ምን እንግዲህ ምን አይፈረድ በእሷ ወገን ወዴት እንሂድ? እኛ ወደ ቤት እንሂድ በቃ። ኮሜንታተር የፈለገውን ያፋቅራል፣ የፈለገውን ያፋታል፣ የፈለገውን ያዳድራል። በቃ ምክንያቱም ተረዳት ብንል ያው ጭራሽ እንደ እህቴ ነው የማይሽ እኮ አንቺ እኮ የደስታ የልቤ ጓደኛ እህቴ ነሽ ብሎ ቁጭ። እሷ እንግዲህ በሀሳቧ ጭልጥ ባለ ሀሳብ አሁን ገና ተረዳው ትህትነት ውጭ በምንም አይነት ሁኔታ ለምንም ነገር ሌላ ነገር እንደማትፈልገኝ ብላ ታስብና ከዛም በኋላ መሲ ዝም አትበይ እንጂ ሲላት እሷ ደግሞ ዝም አላልኩም፣ ከዚህ በኋላ አጠገቤ አትድረስም አላልኩም ነበር ወይ? ከዚህ በኋላ አንተንም ደስታ ከረሜላህንም ቃጭልንም ምንህንም አልፈልግም፣ እብስ ጥርግ ብለህ ከህይወቴ ወጣ ጥፋ ትለዋለች። እሱም እንግዲህ ምርጫዬ ባይሆንም ግን መብትሽን አከብራለሁ፣ ፍላጎትሽን አከብራለሁ። ያንቺ የደስታ ማጣት ከሆንኩኝ የሀዘንሽ፣ የክፋቻሽ እንዲሁም የመጥፎ ስሜትሽ ከሆንኩኝ ምክንያት ከሆንኩኝ መስዬ ከህይወትሽ እወጣለሁኝ። ስለነበረን ቆይታ አመሰግናለሁ የሚል ሀሳብና አስተያየት ሰጥቷት ውልቅ ብሎ ሄዷል ማለት ነው። እሱም አላስቻለውም፣ ወጥቶ ይሄድ እንጂ እንደዚህ ይበላት እንጂ ለኤላ ምን ቢለው ጥሩ ነው? ይሄንን ደስታ ከረሜላ ከየትም ገብተን እናውጣና እች ልጅ ደስታዋን እንመልስላት ብሎ ሲያስብ እሱ እንግዲህ ሚስጥሩን ስለሚያውቅ ደስታ ከረሜላዋ አንተ መሆንህን ብታውቅ ምን ታደርግ ነበር? እንደዚህ ብዬ እንዳልነግርህ እና እንዳልልህ የእሷ ደስታ ያንተ ፍቅሯን በተረዳሃት ነበረ። እንደምታፈቅርህስ እንዴት አድርጌ ልንገርህ? እንዳልነግርህ የሰብሌ ቃል አለብኝ። ምን ይሻለኛል? የወንድ ልጅ መከራው ብሎ በማዘንና በውስጡ በማብሰልሰል ለትንሽ ደቂቃ ዝም ሲለው እባክህን ዝም አትበለኝ ተጨንቄያለሁኝ እኮ እያለው ነበረ ናታን። እንግዲህ ኤላ እና በቃ ይሄ ድብርትና ይሄ ስሜት ከአንተ ጋር ውልቅ ብሎ ይጠፋ ዘንድ እና ይሄድልህ ዘንድ እና ቡና አንድ አናቱን ላስብል ቡና ብሎ ወደ ወስዶታል ማለት ነው። ቡና ሊያጠጣው ካለበት ስቃይና ሀሳብ ችግር ሊያወጣው ማለት ነው። እንግዲህ ደግሞ ሌላ ስለምንድን ነበረ የምነግራችሁ? አደፍርስና ቀስቴ ሊቦከሱ ነው። በቃ ሊቦከሱ ነው ማለት ነው። እንግዲህ ቀስቴ እና አቡሻና ሚኪ እንደምንም ብለው ከነገሩት በኋላ
እንደምንም ብሎ ካወጣጣቸው በኋላ ቹቻ ያለችበት ሂዶ ነበረ። ቹቻ ያለችበት ሲሄድ በእንባና በሀዘን በችግር ውስጥ ሆና አንገቷን በመድፋትና በማቀጥቀር ውስጥ ነበረች። ሲያገኛት እንደምንም ብሎ እሷን ሊያውጣጣትና ሊያናገራት ሞክሯል። እሱም ምንም ልትነግረው ፈቃደኛ ስላልነበረች በሰዓቱ ግን ደግሞም እንደሰማ ጉዳዩን አደፍርስ የሚባለው ግለሰብ ሜጤጤ ሊወስዳት እንደሆነ ሲያሳውቃት አዎ ልክ ነህ ብላ በእንባ ሆና አስረድተዋለች ማለት ነው። እሱም አፍንጫውን ካልሰበርኩት ሞቼ እገኛለሁ፣ ያንቺ እኔ ለአንቺ መክታሽ ነኝ፣ የችግርሽ ጊዜ ደራሽ ነኝ። ስለዚህ እንደዚህ ስትሆኝ ዝም አልልም፣ ይሄ ሰውዬ እንደዚህ ሲያደርግሽ ዝም አልልም። እኔ ለመቼ ነው መሆንሽ? ሄጄ እሰባብረዋለሁ፣ አድራሻውን ብቻ ለእኔ ሸራ አድርግልኝ እያለ እሷን በልመና ስለውም አልሰማሽም ብሏታል። እንደገና በምሬትና በጩኸት በንዴት አንተ ቆይ እኔ ስንታችሁን ነው የምለምነው? እዚህ አደፍርስን ነው ሜጤጤን ከኔ አትነጥልብ ብዬ የምለምነው? ወይስ አንተ ሄደህ እዛ እሱ ጋር ችግር አትፍጠር ብዬ ነው የምለምነው? ወይስ ጸጋን ነው ከህይወቴ ውጭልኝ ብዬ የምለምነው? ብላ በምሬትና በንዴት ስትበሳጭ ሳያት እሺ በቃ ምን ላድርግ? አንቺን የምረዳበት መንገድ ሌላ አጥቼ ነው፣ እሺ ንገሪኝ እያለ እያስጨነቃት ነበር። እሷም ደግሞ ምንም እርዳታው እንደማያስፈልጋት ካስፈለገ ግን እንደምትነግረው ነበረ። እሱ ግን ምንም ሊችልና ሊረጋጋ አልቻለም። ሄጄ ከሌላ ሰው አድራሻውን አጣርቼ አፍንጫውን ሰብረዋለሁኝ፣ ሄጄ ቦክስ ገባለታለሁኝ ሲል ነበር። እንግዲህ መጨረሻው ምን ይሆናል ጋይስ? አረ ጋይስ ምን ይሆናል? እኔ አላውቅም፣ ፈራሁኝ። እኔ ግን ደመረም ዲያኔን ሲያስጨንቀው ነበር። እንግዲህ መጨረሻው ምን ይሆናል የሚለውን የምናይ ይሆናል። እስከዛው ድረስ ግን መጨረሻውን ለማየት የኔን ቤት ሰብስክራይብ እና ላይክ ሸር ማድረግ አይርሱ። እወዳችኋለሁ።